የወደቀችበት ዋናው ምክንያት እሱ ነው። ምክንያቱ እሱ ነው። ለሞቷ ምክንያት እሱ ነው። በዛሬ ቪዲዮአችን የአርቲስት አንዱዓለም ጎሳ ባለቤት ሞዴል ቀነኒ አዱኛ ሞት ዙሪያ ያለውን አዲስ መረጃ ይዤላችሁ መጥቻለሁ። ሰላም ማይ ፋሚሊስ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን በመግቢያ ላይ እንደነገርኳችሁ በቀነኒ አዱኛ ሞት ዙሪያ ያለውን አዲስ መረጃ ይዤላችሁ መጥቻለሁ። ያው እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እያልኩኝ በቀጥታ ወደ ዛሬ ቪዲዮአችን አልፋለሁ። እንደሚታወቀው ሞዴል ቀነኒ አዱኛ መጋቢት 1 ማታ ላይ ከመኖሪያ ቤታቸው በተለምዶ ለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ከሌሊቱ 10 ሰዓት አካባቢ ከቤቷ ከማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና ወደ ያኔት ሆስፒታል እየተወሰደች ያለ ህይወቷ ማለፏ ይታወቃል። በሞቷ ዙሪያም ቁጥር 1 ተጠርጣሪ ባለቤቷ አርቲስት አንዱዓለም ጎሳ ተብሎ እስካሁን በምርመራ ላይ ይገኛል። በህይወቷም ብዙ ደስተኛ እንዳልነበረች እና እንደሚመታት ሁላ የቅርብ ሰዎቿ ይናገራሉ። እስቲ ይሄን ያሉ ሰዎችን ቪዲዮ ሰምተን እንመለስ። የወደቀችበት ዋናው ምክንያት እሱ ነው። ምክንያቱ እሱ ነው። ለሞቷ ምክንያት እሱ ነው። ገብቷል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ፍትህ እንጠይቃለን። ቅርበት የነበሩ ጓደኞቿ ለገና ራሱ ለበዓል ቤት እንዳልነበረች ተጣልታ ወጣ እንደነበረ ሰምቻለሁ። በጣም ምስኪን ጓደኛዬ ናት፣ እህቴ ናት፣ መካሪ ሷ ላይ ይሄ ሁሉ ግፍ ለምን እንደደረሰ እግዚአብሔር ይወቀው። የደሟን አምላክ እግዚአብሔር አምላክ ይበቀልላት። እኔ ምንም የምለው ነገር የለም። ባለቤቱን እኔ አልወደድኩትም። እኔ መጀመሪያ ጊዜ እንትን ስትለኝ ላገባ ነው ስትለኝ ትዙዬ ማን ነው? ለምን ልጅቷ መልካም ልጅ ናት። እኔ የምመኝላት ልጆች ብዙ ነበሩ፣ ግን ወጥተዋል ወደ ካናዳም ወደ ምን ሄደዋል። እግዚአብሔርን የሚፈራ